መጽሐፈ ነገሥት ካልዕ ምዕራፍ 24 በእርሱም ዘመን የባቢሎን ንጉሥ ናቡከደነፆር ወጣ። ኢዮአቄምም 3 ዓመት ተገዛለት። ከዚያም በኋላ ዘወር አለና ዐመፀበት። እግዚአብሔርም የከለዳውያንንና የሶርያውያንን የሞዓባውያንንም የአሞንንም ልጆች አደጋ ጣዮች ሰደደበት። በባሪያዎቹ በነቢያት እንደ ተነገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴ ስላደረገው ኃጢአት ሁሉ ስላፈሰሰውም ንጹሕ ደም ኢየሩሳሌምንም በንጹሕ ደም ስለ ሞላ ከፊቱ ያስወግዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ። እግዚአብሔርም ይራራ ዘንድ አልወደደም። የቀረውም የኢዮአቄም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ። ልጁም ዮአኪን በእርሱ ፋንታ ነገሠ። የባቢሎንም ንጉሥ ለግብጽ ንጉሥ የነበረውን ሁሉ ከግብጽ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ ነበርና የግብጽ ንጉሥ ከዚያ ወዲያ ከአገሩ አልወጣም። ዮአኪን መንገሥ በጀመረ ጊዜ የ18 ዓመት ጕልማሳ ነበረ። በኢየሩሳሌምም 3 ወር ነገሠ። እናቱም ኔስታ ትባል ነበር። እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። በዚያም ወራት የባቢሎን ንጉሥ የናቡከደነፆር ባሪያዎች ወደ ኢየሩሳሌም ወጡ። ከተማይቱም ተከበበች። ባሪያዎቹም በከበቡአት ጊዜ የባቢሎን ንጉሥ ናቡከደነፆር ወደ ከተማይቱ ወጣ። የይሁዳም ንጉሥ ዮአኪንና እናቱ ባሪያዎቹም አለቆቹም ጃንደረቦቹም ወደ ባቢሎን ንጉሥ ወጡ። የባቢሎንም ንጉሥ በነገሠ በ8ኛው ዓመት ያዘው። የእግዚአብሔርም ቤት መዛግብትን ሁሉ የንጉሡም ቤት መዛግብትን ከዚያ አወጣ። እግዚአብሔርም እንደ ተናገረው የእስራኤል ንጉሥ ሰሎሞን በእግዚአብሔር መቅደስ የሠራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምንም ሁሉ አለቆቹንም ሁሉ ጽኑዓን ኃያላኑንም ሁሉ ጠራቢዎችንም ሁሉ ብረት ሠራተኞችን ሁሉ 10,000 ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሡንም እናት የንጉሡንም ሚስቶች ጃንደረቦቹንም የአገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንም ንጉሥ ብርቱዎችንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ 7,000 ያህል ጠራቢዎችና ብረት ሠራተኞችም 1,000 ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያን በእርሱ ፋንታ አነገሠ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስ መንገሥ በጀመረ ጊዜ የ21 ዓመት ጕልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። እናቱም አሚጣል የተባለች የልብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቍጣ በኢየሩሳሌምና በይሁዳ ላይ ሆኖአልና ሴዴቅያስም በባቢሎን ንጉሥ ላይ ዐመፀ።